ዛሬ በዋናነት የዓለም ኤድስ ቀንን በማሰብ በአገር አቀፍ ደረጃ ለ37ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ38ኛ ጊዜ ተግዳሮቶችን በመቋቋም የኤችአይቪ ምላሽ በዘላቂነት እናረጋግጥ በሚል መፈክር በተለያዩ ተቋማት እየተከበረ ይገኛል። ከአርብ ዕለት ጀምሮ ያው ይህን ንቅናቄ በማድረግ አሁን ላይ ያለውን የኤችአይቪ የስርጭት መጠን እንደ ክልልም እንደ ወረዳችን እንደ ፍኖተ ሰላም በጣም ከፍተኛ ከመሆኑ ጋር ተያይዞ ለማህበረሰቡ ለሚመለከተው አካላት መረጃውን ማድረስ መፍትሄ እንዲፈላለግ ማድረግ ነው የዚህ በዓል መከበር ዋናው ዓላማ። አሁን ላይ የኤችአይቪ ሁኔታ ምን ይመስላል? እየጨመረ ነው? እየቀነሰ ነው? በማህበረሰቡ ያለው እይታ ምን ይመስላል? በአመራሩ በኩል እየተሰጠ ያለው ትኩረት ምን ይመስላል? ምንድን ያለው ውጤት? የሚሰጠው ምላሽና የቫይረሱ ስርጭት ምንድነው? አብረው ተያያዥ ናቸው ወይስ በተቃራኒ ሁኔታ እየሄዱ ነው የሚለውን በደንብ ግንዛቤ የሚወሰድበት ንቅናቄ የሚፈጠርበት በዓል ነው። እንግዲህ ዋናው ዓላማ ቫይረሱ በደማቸው ያለባቸውን ሰዎች እንድንደግፍ በጣም አሁን ካለው ከወቅቱ ጋር ከኑሮ ሁኔታው ከመፈናቀሉ ጋር ከስራ አጥነቱ ጋር ተያይዞ አብዛኛው ቫይረሱ በደማ ያለባቸው የማህበረሰብ ክፍሎች በችግር ለተለያዩ ችግሮች የተጋለጡ ከመሆናቸው ጋር ተያይዞ እነሱን እንድንደግፍ አይዟችሁ እንድንላቸው ማግለልና መድሎ አሁን እንደገና እየመጣ ስለሆነ እሱን ለመቅረፍ ወገኖቻችን ናቸው፣ የኛ ቤተሰቦች ናቸው፣ ልንደግፋቸው ይገባል የሚለውን ለማሳሰብ ነው። አሁን በወቅቱ ላለው ስርጭት መባባስ ትልቁን ድርሻ የሚይዘው የወቅቱ የጸጥታ ችግር ነው። የወቅቱ የጸጥታ ችግር ከሰሜኑ ጦርነት ጀምሮ በርካታ ጾታዊ ጥቃቶች ነበሩ። የማህበረሰቡ ትኩረትም የመንግስትም ትኩረት ሙሉ በሙሉ ወደ ጦርነቱ ጋር ወይም ከግጭቱ ጋር በመሆኑ ለኤችአይቪ የሚሰጠው ትኩረት ወይም መዘናጋት ማህበረሰቡም ይሄም መቀላል አይደል ሞር አቴንሽኑን ሙሉ ትኩረቱን ያደረገው ጦርነት በመሆኑ ውስጥ ለውስጥ የኤችአይቪ ስርጭት እንዲባባስ አድርጎታል። መፈናቀሉ አለ ከቦታ ቦታ ከክልል ክልል ከገጠር ወደ ከተማ ከገጠር ከተለያዩ ቦታዎች የሀገር ውስጥ መፈናቀሉ አንዱ ትልቅ ድርሻ አለው። የኑሮ ውድነቱ፣ ስራ አጥነቱ፣ ሰው ተንቀሳቅሶ መስራት አለመቻሉ፣ ሰው ተንቀሳቅሶ መድኃኒት መውሰድ አለመቻሉ፣ በየቦታዎች መኪና የመንገድ መቆራረጥ፣ መኪና ማቆም፣ የጸረ ኤችአይቪ መድኃኒት በአግባቡ እንዲደርስ አለመደረግ፣ ሰዎች ከተለያየ ቦታ ሄደው መድኃኒት የሚያመጡ ሰዎች በአግባቡ ባለመውሰዳቸው ለሞት እየተዳረጉ ነው። ለኤችአይቪ ስርጭቱ ከፍተኛውን ድርሻ እንደሚይዝ እነዚህ ጥናቶች ያመለክታሉ። ከዚህ ባለፈ ደግሞ እንደ ከተማችን በጣም በርካታ የሆኑ አጋላጭ ሁኔታዎች አሉ ወይም አባባሽ ሁኔታዎች አሉ። በርካታ የረዥም ርቀት አሽከርካሪዎች ከኛ ከተማ ነው የሚያድሩት። እነዚህ ሹፌሮች አሉ፣ ረዳቶች አሉ፣ አብረው ይዟቸው የሚመጡ ሰዎች አሉ። እዚህ ከተማ ላይ ከተለያዩ ወጣቶች ጋር ጥንቃቄ የጎደለው ወሲብ ሊደረግ ስለሚችል አንዱ አባባሽ ነው። መለዮ ለባሾች በዝተዋል። ጾታዊ ጥቃት በጣም እየተባባሰ መጥቷል። ተማሪዎች የኮሌጅ ተማሪዎች እንደ አካባቢያችን የግልም የመንግስትም ከሌሎች ከገጠር ከተማዎችም ወደዚህ ይመጡ የማረድሉና እነዚህ ተማሪዎች ከቤተሰብ ርቀው ተቆጣጣሪ የሌላቸው በመሆኑ አንዳንዶች ደግሞ ለትምህርት አጋዥ የሆኑ የገንዘብ ወይም የቁሳቁስ ችግር ሲያጋጥማቸው ወደ ወሲብ ንግድ መግባት አለ። ለተለያዩ የቤት ኪራይ፣ የአልባሳት፣ የትምህርት ክፍያ ሲያጡ ወደዚህ ወደ ወንዶች መታለል፣ ለሴተኛ ዳሪነት መዳረግ፣ ይህም አንዱ አባባሽ ነው። ሌላው ማህበረሰባችን አሁንም ሙሉ ስለ ኤችአይቪ ጠለቅ ያለ እውቀት አለመያዝ፣ በግርድፉ እናውቀዋለን በሚል መዘናጋት አለ። አቅሎ የማየት ሁኔታ አለ። አሁን ካለው የኤችአይቪ ጋር ተያይዞ ሞቱ ከመቀነሱ ጋር ተያይዞ እንደ ገዳይ በሽታ ለማየት በጣም ትኩረት አለመስጠት አለ። ከዛ ባለፈ ደግሞ የባጃጅ ሹፌሮቻችን እንደኛ ከተማ በርካታ ስነ ምግባር የጎደላቸው አሉ። ወጣቶች ላይ ትምህርት ቤት የሚማሩ ወጣቶችን የማታለል፣ የማዘናጋት፣ የመድፈር፣ የማጥቃት ሁኔታዎች አዝማሚያዎች በርካታ ልጆችም የተደፈሩ የታለሉ ለዚህ ችግር ሰለባ የሆኑ አሉ። ይሄም አንዱ አባባሽ ነው ብለን እንደኛ ከተማ
ያስቀመጠ መፍትሄው እንግዲህ ይህን ችግር ለመቀልበስ ያው የሁሉንም ርብርብ ይጠይቃል። ከመንግስት ጀምሮ ትኩረት ሊሰጠው ይገባል። አመራሩ በመንግስት ደረጃ እንግዲህ አብዛኛው የኤችአይቪ ስራ ሲሰራ የነበረው በውጭ ሀብት ነው። አሁን ደግሞ እሱ በከፍተኛ ሁኔታ ቀንሷል። ትልቁ ተግዳሮት ሆኗል። ለዚህ ያን በሀገር ሀብት በውስጥ ሀብት ዶሜስቲክ በሆነ ሪሶርስ ተክቶ መስራት ያስፈልጋል። በተለይ ይህን ለመቅረፍ እንደ መንግስት ከስራ ማስኬጃ ከእያንዳንዱ በጀት 2% በጀት ለዚህ ስራ ማንቀሳቀሻ ይህን ችግር ለመቅረፍ ያግዛል ተብሎ የተወሰናለ። አመራሩ ይህን አይቶ ወደ ስራ ላይ የሚውልበት እንደኛ ከተማ ተግባራዊ የሆነ ስላልሆነ ወደ ተግባር የሚገባበት መንገድ ቢኖር አመራሩ ይህን አጀንዳ ከዋና ስራው ጋር ወይም ፖለቲካዊ አጀንዳ አድርጎ መስራት ካልተቻለ አሁንም ችግሩ እንደሚቀጥል ነው። ማህበረሰቡን ከቸልተኝነት ከመዘናጋት ወጥቶ ለራሱ ኃላፊነት ለማህበረሰቡ ለልጆቹ ለቤተሰቡ ኃላፊነት መውሰድ ይኖርበታል። መዘናጋቱ ሊበቃ ይገባል፣ ቸልተኝነቱ ሊበቃ ይገባል የሚለውን መውሰድ ይገባል። የእምነት ተቋማት መገናኛ ብዙሃን ብዙ ኃላፊነት አለባቸው። የእምነት ተቋማቸው እንደ ተሰሚነታቸው እንደ ተቀባይነታቸው በስራቸው ያለውን አምልኮ የሚቀበሉትን በዚህ ጉዳይ ግንዛቤ መፍጠር ይኖርባቸዋል። እንደ ችግሩን አሳሳቢነት መስበክ ማስተማር ይኖርባቸዋል። እንግዲህ መገናኛ ብዙሃንም እንደ ድሮው በሞቀ ሁኔታ እየተላለፈ አይደለም። ይሄን የህዝብ ትልቅ አሳሳቢ ጉዳይ ነው፣ አደጋ ነው ብሎ ትልቅ አጀንዳ አድርጎ በተገኘው አጋጣሚ በዚህ ጉዳይ መዘገብ፣ መልእክቶችን ማስተላለፍ አስፈላጊ ይሆናል። ይሄን ካደረግን ምናልባት እንግዲህ ችግሩን ልንቀለብሰው እንችላለን። ካልሆነ አሁንም አሳሳቢነቱ ችግርነቱ እንደ ችግር እያስቀጠል ነው እየፈቀድንለት ምን ሄድ ነው ማለት ነው።